የሚመጣውን ጌታ በእምነት እንጠብቀው። እመጣለሁ ያለን ጌታ ቃሉ እውነት ስለሆነ መጽሐፍ እንዲህ ይላል፣ ሰው ሁሉ ውሸታም ቢሆን እግዚአብሔር እውነት ነው። ጠብቁት እግዚአብሔርን። በጨለማ ውስጥ ብርሃን አለው እግዚአብሔር። በአውሎ ንፋስ ውስጥና በወጀብ ውስጥ እግዚአብሔር መንገድ አለው። ዓይኖቻችሁ ቢፈዝም እግዚአብሔርን ጠብቁት። ጉልበታችሁ ቢደክምም እግዚአብሔርን ጠይቁት። ክርስቶስ እመጣለሁ አለው ለመቶ አለቃው። ሀገርህ ወዴት ነው፣ ሰፈርህ ወዴት ነው ተብሎ የማይጠየቀው ጌታ ሊቁ ቅዱስ ቄርሎስ እግዚአብሔር የሰውን ሥጋ ሲለብስ በሶስት ነገር ተወሰነ አለ። በምን አሉት? በጊዜ፣ በሁኔታ፣ በቦታ። ቅዱስ ዳዊት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቸርነትና ምሕረት ብቸኛ ገንዘቡ የሆነ የአባቶቻችን የቅዱሳን አምላክ የኛም አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን ያየንባት፣ ስለ እግዚአብሔር የተነጋገርንባት የአዲስ ኪዳን ቋንቋችን የንግግራችን ቀመር ማምላክ ወላዲተ አምላክ ስሟ ይክበር ይመስገን። አባቶቼ ምእመናን፣ እናቶች፣ ወንድሞች፣ እህቶች እስከ ሞት ድረስ በወደደን በእግዚአብሔር አንድያ ልጅ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በማቴዎስ ወንጌል በምዕራፍ 8 ቁጥር 5 ላይ ያለውን ኃይለ ቃልን መሰረት በማድረግ ነው የምንማማረው። ወደ ቅፍርናሆም በገባ ጊዜ ይላል። በዚህ ትምህርት ላይ እግዚአብሔር በቃሉ እንዲያሳርፈን፣ ድካማችንን በቃሉ እንዲያበረታን፣ የሕይወት ጨለማን በሱ ቃል ብርሃንነት ውስጣችን ሰላምን እንዲያገኝ የቃሉን ምስጢር እግዚአብሔር ለሁላችን ይክፈትልን። ወደ ቅፍርናሆም በገባ ጊዜ ብለው መጽሐፍ እንዳስቀመጠው ይቺ ቅፍርናሆም የተባለችው ከተማ ናሆም በሚባለው ሰው የተሳየመች የመጽናኛ ከተማ ተብላ ትነገራለች። ቅፍርናሆም የንስሐ መስክ፣ የእረፍት ቦታ። ቅፍርናሆም የሰላምና የመረጋጋት ቦታ ናት። ጌታችን ቅፍርናሆም ነው። ክርስቶስ ማረፊያችን፣ ክርስቶስ መጽናኛችን፣ ክርስቶስ በዓለም ላይ ያለውን ሁሉ ሸክም ተሸክሞ ሰውን ያሳረፈ የመጽናኛ ከተማችን እሱ ነው። መጽሐፍ እስመ አሐዱ ሞተ ቤዛ ኩሉ ዓለም ነው። አንዱ ስለ ሁሉ ስለ ሞተ እስመ አሐዱ ሞተ ቤዛ ኩሉ ዓለም፣ አንዱ ስለ ሁሉ ሞቶ ዓለም ያረፈው በክርስቶስ ሞት ነው። ከዚህ በመነሳት ታዲያ በዚህ በቅፍርናሆም ውስጥ አንድ ችግር ነበረ። ምን አይነት ችግር ነበር ቢባል ሀገርን የሚመራ አንድ የመቶ አለቃ በመቶ ሰዎች ላይ የበላይነት ያለው ቤት ውስጥ ግን እንቆቅልሽ ያልተፈታለት ሰው አለ። ወደ ክርስቶስ መጥቶ እንዲህ ሲል ተናገረ። እሱ የመቶ አለቃ ነው። አሁን ግን ፊት ለፊቱ የቆመው መቶ ነገድን ፈጥሮ የሚገዛ የሚታየውንና የማይታየውን የፈጠረ ጌታ ነው። በዚህ መካከል መጽሐፍ እንዳለው ንጉሠ ሰማይ ወምድር የሆነው ጌታ በአጠገቡ ቆሟልና ለክርስቶስ አንድ ጥያቄ ጠየቀው። እንዲህም አለው፣ ብላቴናዬ ሽባ ሆኖ እየተሰቃየ በቤት ተኝቷል። በሚደንቅ ሁኔታ እቤቱ መልስ ያጣ ሰው ነው፣ ግን አካባቢን ያስተዳድራል። ብዙ ሰራዊት በስሩ አሉ። የቤቱን እንቆቅልሽ ግን የሚፈታለት ማንም የለም። ሰው ሲራመድ ስታዩት ጤነኛ ሊመስል ይችላል። በተለይ በዚህ ዘመን የሰው ክብር የወረደብን ነው። ሃይላንድ የሚባለውን የውሃ መጠጫ ሲወድቅ ሰው የሚሰበስበው አለ። የሰው ልጅ ግን ሲወድቅ የሚሰበስበው የለም። ዘመኑ በጣም የከፋ ሆኗል። ስለዚህ ባልጋ ቁራኛ በደዌ ዳኛ ተይዞ
እየተሰቃየብኝ ነው፣ ሽባ ሆኗል አለው። መጽሐፍ ቅዱስ መነሳትና መራመድ እንደማይችል ልጁን ይነግረናል። ስለዚህ ሰዎች ነው የሚያነሱት። በዚህ ብቻ አልበቃም፣ አልጋ ላይ ነው የሚውለው። እግዚአብሔር ከዚህ ይሰውረን። እነዚህ ሶስት ጉዳዮች በላዩ ላይ በጽኑ ደዌ እየተሰቃየ ነው። አሁን ስለዚህ ስለ መቶ አለቃው ልጅ አይደለም ጉዳዩ። ለዘመናት ስቃይ ላይ ያለው መራመድ ያልቻሉት የአዳምን ልጆች ነው። የአዳም ልጆች አልጋ ላይ ሆነዋል። የአዳም ልጆች በመከራ ነው ያሉት። በመንጸፈ ደዌ እየተሰቃዩ ነው። ስለዚህ መቶ አለቃው ስለሱ ልጅ ብቻ ሳይሆን እየተናገረ ያለው ስለ አዳምም በቤት ተኝቷል አለው። መተኛት ወደ መቃብር መውረድ ወደ ሲኦልም መግባት ነው። ማነው ከዚህ ሞት ሊያድነን የሚችል ተብሎ ነቢያት ያልጮኹት ጩኸት የለም። ጩኸታችን ከደመና በታች ሆኗል። እባክህን ቀኝህን ከአርያም ከፍ ከፍ ባለው ስፍራ ልጅህን ላክልን እያሉ ነቢያት ተናግረዋል። ክርስቶስ ከዚህ በኋላ እንደዚህ አለው፣ እኔ መጥቼ ፈውሰዋለሁ አለው። እግዚአብሔር ለሁላችን ይምጣልን። እኔ እመጣለሁ አለ። እመጣለሁ ብሎ የማይቀር ብርቱ ወዳጅ እግዚአብሔር። ብዙዎች እንመጣለን ብለው ቀርተዋል። ጌታ ግን የተስፋ ቃሉ የታመነ ስለሆነ ለሰው ጨለማ ሲሆን በጨለማ ውስጥ ብርሃን ይገልጣል። በሐዘናችሁ ቀን የሚመጣ እግዚአብሔር፣ በስብራታችሁ ቀን የሚመጣ እግዚአብሔር ነው። በሞት ደንደስ በሞት አበጋዝ ላይ መቆም የሚችል እሱ ነው። ስለዚህ እመጣለሁ አለ። ለምንድን ነው እመጣለሁ ያለው ቢባል የአዲስ ኪዳን መተርጉማን ሶስት ጉዳዮችን ይነግሩናል። አንደኛ የጌታን ትህትና የሚያሳይ ነው። ታላቁ ሊቅ ዮሐንስ አፈወርቅ በቅዳሴው አዳምን የፈጠሩ እጆች በመስቀል ላይ ተቸነከሩ፣ በገነት የተረማመዱ እግሮች መስቀል ላይ ዋሉ። ኦ ፍቅር ዘመጠነ ዝፍቅር፣ ኦ ትሕትና ዘመጠነ ዝትሕትና። እውነት ነው፣ እንዲህ ያለ ፍቅር ከቶ አላየንም። ኃያሲያን በብዕራቸው የማይገልጡት በጥበብ የተገለጠ የትህትና ምስጢር ክርስቶስ ነው። ለዚህ ነው ዝቅ ብሎ የደቀ መዛሙርቱን እግር አጠበ። እንዲህ ያለ ትሕትና ስላለው እኔ እመጣለሁ አለ። ሁለተኛ እግዚአብሔር ለሰው ግድ ስላለው፣ እግዚአብሔር ለሰዎች ሞታል። በእጆቹ መዳፍ የፈጠረን ያበጀን ስለሆነ ሰው ከንቱ ሆነ እንጂ እግዚአብሔር እግዚአብሔርነቱን አለቅ። ሰው ከእግዚአብሔር ክብር ራቀ እንጂ እግዚአብሔር የሰውን ክብር አላራቀ። ሶስተኛ ክርስቶስ መምህረ አሕዛብ ወሕዝብ ስለሆነ ነው። ክርስቶስ የሕዝብና አሕዛብ መምህር ነው። ለአንድ ሰፈር፣ ለአንድ ክልል፣ ለአንድ ብሔር አለ። በቀራንዮ የተሰዋው በግ፣ በቀራንዮ የታረደው በግ ለዓለም ሁሉ እንደሆነ ለዚህ ነው ወንጌላዊው እንዲህ ሲል የነገረን በዮሐንስ ወንጌል በምዕራፍ 1 ቁጥር 29 ላይ ነዋ በግዑ ለእግዚአብሔር ዘያሐትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስተሰርየው የእግዚአብሔር በግ ይኸውና አለ። ቀንዱ ያልከረከረው የአዲስ ኪዳኑ መስዋዕት። ስለዚህ ክርስቶስ ለሰው ግድ እንዳለው፣ የዚህ ግን ትርጉሙ ይሄ ነው። አዳምን ልፈልገው መጥቻለሁ አለው። ታላቁ ሊቅ ዮሐንስ አፈወርቅ ምን ይላል? ክርስቶስ አንተ የምትፈልገውን ያከናውንልሃል አለ። ርቦ ከሆነ መብል ሆኖ ተገልጧል። ጠምቶ ከሆነ የሕይወት ውሃ ሆኖ ተገልጧል። ማረፊያ ፈልገ ከሆነ ክርስቶስ የምታርፍበት ቤት ሆኗል። እንዲህ የሌለው ወንጌላችን ዮሐንስ ወንጌል ምዕራፍ 10 ቁጥር 3 ላይ አነ ውእቱ አንቀጸ አባግ፣ የበጎች በር እኔ ነኝ እንዳለው፣ ስለዚህ አንተ የሚያስፈልገን ክርስቶስ ይሆናል። ፈልጌ መጥቻለሁ አለ። መቼ ነው የፈለገን ቢባል የኦሪት ዘጸአት ምዕራፍ 14 ቁጥር 14 የእግዚአብሔር ቃል እንደዚህ ይላል፣ ወደ ግብፅ አብሬ ወርጃለሁ አለ። በአምሳለ ዮሴፍ ሆኖ እግዚአብሔር ስደቱን እየነገረን ወደ ግብፅ አብሯቸው ወርዷል። ግን ሙሴ ምን እንዳለ ታውቃላችሁ? ጌታ ሆይ ከግብፅ ስንወጣ አንተ አብረህን ውጣ ይላል። እግዚአብሔር በመከራችን አብሮ ካልወጣ፣ በዘመን መቀየሪያ እግዚአብሔር አብሮን ካልወጣ፣ እንቁጣጣሽ ብለን የዘመራችሁት ያለ ክርስቶስ እንቁጣጣሽ መልካም አይሆንም። እንቋችንን ክርስቶስን ትተን፣ እንቋችንን ወንጌልን ትተን ነገሮች ሁሉ ባዶ ይሆንብናል። ወደ ግብፅ አብሬ ወርዳለሁ
ያለው ምስጢር ይገለጽ ዘንድ ነው። ምን አለው መቶ አለቃው ከዚህ ንግግር በኋላ? ጌታ ሆይ በቤቴ ጣራ ትገባ ዘንድ አይገባም አለው። የኔ ቤት ላንተ ክብር አይገባም። አንድ ጊዜ አናጢ ደምድሞ እንጨት ከሚስማር ተገናኝቶ እሱ ከወረደ በኋላ ያን ጣራ ማንም አልነካው። ሰው ገብቶበት በማያውቀው በጣራዬ ትገባ ዘንድ አይገባም አለው። ምክንያቱም አሁን የሕይወቴ በር ሆነህ እያየው ነው። ለምንድን ነው ያለው ቢባል መቶ አለቃው ትህትናን እየነገረን ነው። በደም የተጨማለቀ እጅ አለብኝ፣ ሰው አስለቅሻለሁ፣ ቤቴ በነውር የተሞላ ነው፣ ላንተ ክብር አይመጥንም እያለ ነው። ከነ ኃጢአታችን የወደደን አምላክ ስሙ የተመሰገነ ይሁን። ከነ በደላችን ያቀፈን ምን አግኝቶብን ነው እግዚአብሔር? ምንስ በሱ ፊት የሚቀርብ ነገር አለ? ሁለተኛ የጌታን ክብር ሊገልጥ ነው። ሰማይና ምድር ክብርህን የማይገልጠው በዘባነ ኪሩብ ላይ የምትቀመጠው ሀገርህ ወዴት ነው ተብሎ የማይጠየቅ ሰማይ ዙፋን ምድር እግር መረገጫ የሆነ ሁሉን የምትይዝ ጌታ ነህ አንተ። ስለዚህ የኔ ክብር ላንተ፣ ያንተ ክብር ለኔ ቤት አይበቃም። የኔ ቤት ያንተን ክብር መሸከም አይችልም። ሶስተኛ ግዛቱን ነው። እግዚአብሔር ከዘመናት በፊት እግዚአብሔር አጠር ድፈር የማይከለክለው እግዚአብሔር ነው። ለዚህ ነው መጽሐፍ ግዛቱን ነገረን። እግዚአብሔር የሚለው የብሔራት ገዢ ማለት ነው። እግዚእና ብሔር ሲባል የብሔራት ገዢ ነው። አራተኛ ረድኤት፣ የረድኤት አምላክ በቤታችሁ ይግባ። ወገኔ እሱ ካልባረከ ይሄ ዘመን ይታለፋል። በደሞዛችሁ ነው እንደምትኖሩት? በእውቀታችሁ ነው እንደምትኖሩት? ቀን በቀን እንዲሆነ ይባላል፣ ቀን በቀን እንዲሆነ ይባላል። ደስ የሚለው ግን የሚያኖር አምላክ አለን። እስቲ አመስግኑት። ክብር ለስሙ ይሁን። አኖሮኛል ጌታዬ። ነገር እዚህ ቢደርስም መከራው ቢበዛም የእግዚአብሔር ረድኤት ከኔ አልተለየም። ዘመኑ ምንም የፈተና ዘመን ቢሆን እውር አሞራን የሚቀልብ አባት አለ። እግዚአብሔር ይሰጣል። ረድኤቱን ነገረው። እዚህ ሆነ አንተ መስራት ትችላለህ አለው። አምስተኛ በሁሉ ቦታ ትገኛለህ ሲለው ነው። ከሃሌ ኩሉ ሁሉን የምትችል አንተ ነህ። አዜ ኩሉ እንዳለው መጽሐፍ ሁሉም በእጅ የምትይዝ አንተ ስለሆን ጌታ ሆይ በሁሉ ቦታ አለ። እግዚአብሔር በሁሉ ቦታ አለ። በሐዘናችሁ ሰዓት እግዚአብሔር አለ። በመከራችን ሰዓት እግዚአብሔር አለ። ወገኔ በዚህ ዘመን በእግዚአብሔር ተጽናና። የእግዚአብሔርን ክንዶቹን ያቸው። ማነው እንባችንን ሊጠርግልን የሚችል? እግዚአብሔር። ስብራትን ሊጠግን የሚችል ማን ነው? እግዚአብሔር። በዚህ መካከል አለው በኔ ቤት ጣራ ትገባ ዘንድ አይገባም ማለት ግን የኛን ሥጋ ልትዋሃድ አይገባም። ምንተኑ ውእቱ ሰብ፣ ሰውን ታስበው ዘንድ ነው ያለው ቅዱስ ዳዊት። ምንድነው አለ? የኛን ሥጋ እንዴት እያለው ነው? ይሄን ደካማ ሥጋ፣ ይሄን ኃጢአት ያለበትን ሥጋ እግዚአብሔር ግን አስቀድሞ ንጽሕትና ቅድስት የሆነችውን እመቤታችንን ከውርስ ኃጢአት ለይቶ እግዚአብሔር ለራሱ አሰራር አስቀምጧታል። ከዚህ በመነሳት መጽሐፍ ይህን ደካማ ሥጋ እንዴት የኛን ሥጋ ትለብሳለህ? ምን አለ ጳውሎስ ሮሜ 9:5 ላይ ክርስቶስ በሥጋ መጣ። ቅዱስ ኤፍሬምም ይናገራል። ክርስቶስ በሥጋ መጣ አለ። ባጭር ቁመት በጠባብ ደረት የማይወሰነው ጌታ አንተስ አንተክም ወአመትከን ዘኢይሃልቅ፣ አንተ ግን አንተ ነህ እንዳለው ዓመቶች የማያልቅ ስለኛ ዘመን ተቆጠረለት ነው ያለን ቅዱስ ኤፍሬም ሶርያው በውዳሴ ማርያም የረቡዕ ምስጋና። ዘመን የማይቆጠርለት ስለኛ ዘመን ተቆጠረለት። የማይታወቀው ታየ ተገለጠ፣ የእግዚአብሔር ልጅ ነው አለ። አዎ የኛን ሥጋ ለበሰ። ከዚህ በኋላ መቶ አለቃው እንደዚህ አለ፣ ቃል ብቻ ተናገር ብላቴና ይፈወሳል አለው። ምን ብቻ ተናገር? ቃል ብቻ፣ የእግዚአብሔር ቃል ብቻ። ቤተ ክርስቲያን በዚህ በሃይማኖት አበው ትምህርት መካከል ከሚነገረው አንዱ ስለ ቃል ነው። በቤተ ክርስቲያናችን 4 አይነት ቃል አለ።